ሰላም ሰላም ቅዱሳን ኢዛቤል ጸጋና ኢዛቤል ሰላም ባላችሁበት ቦታ ይብዛላችሁ። ዛሬም እስቲ አንድ ቪዲዮ እንደተለመደው ጄላችሁ መጥቻለሁ። ሰብስክራይብ እንድታደርጉ ስል በጌታ ፍቅር ጠይቃችኋለሁ። የዓለምን ጀምሩ ድንቅ የሆኑ ትምህርቶችን እስቲ ዛሬ አብረን እናያለንላችኋለሁ። ወደ ቪዲዮ አንድ ቤተ መንግስት ጋር ስንደርስ በድንገት መኪናውን ብርሃን ሞላ። በድንገት ማለት ነው። ፓስተር አብርሃም ፌንት አደረገ። ታላቅ የተቀባች ሰው ታውቃላችሁ። ማርታ ፌንት አደረገች። የግነቱ እግዚአብሔር ክብሩን እየቀነሰ ነው ይለቃል። 1996 እንጦጦ እያገለገልኩኝ ወደ 3 እና 4 ሰዓት መካከል ህዝቡ ከተበተነ በኋላ ከምሽቱ ማለት ነው እኔን ወደ ማደሬ ቦታ የሚወስደኝ ሰው ላንድ ክሩዘር ይዞ ነበር። በመኪናው ውስጥ የቪዲዮ ካሜራማኖች ነበሩ። በመኪናው ውስጥ የፓሪስ ሚኒስትሪ መስራች ፓስተር አብርሃምና ባለቤቱ እህት ማርታ ነበሩ። በመኪናው ውስጥ ከ14 ሰው የሚሆኑ ሰዎች ነበሩ። የመኪናዋን የያዘው ሰው ልጆች፣ ባለቤት ነበሩ። 2 ዘማሪዎች ነበሩ፣ ሀብታሙና ኤልያስ እና እኔ መኪናዋን ከያዘው ሰው ጋር ጋቤና ነበርኩ። በድንገት ከእንጦጦ መካነ ኢየሱስ ተነስተን ቤተ መንግስት ጋር ወደ ገርጅ ነው የምንሄደው። ቤተ መንግስት ጋር ስንደርስ በድንገት መኪናውን ብርሃን ሞላ። በድንገት ማለት ነው። ፓስተር አብርሃም ፌንት አደረገ። ታላቅ የተቀባች ሰው ታውቃላችሁ። ማርታ ፌንት አደረገች። የቪዲዮ ካሜራው ማኑ በር ላይ ከኋላ ስለነበረ አንድ ነገር ነገርኩት። በሩ እንዳይከፈት እና በተቻለ መጠን ራስህን ተቆጣጠር እና መኪናውን የያዘው የቤተ ክርስቲያኒቱ ታላቅ እግዚአብሔር ሰው ነው። በመንግስት ደረጃም በጣም ታላቅ እግዚአብሔር ሰው ነው። በሚኒስትር ደረጃ ያለ ሰው ነው። እና አንድ ጥያቄ ጠየቁት። አሪ ኦኬ አት ዘ ሞመንት ጋሽ አሁን ራስህን እየገዛ ነው፣ አንተ ደህና ነህ አልኩት። ደህና ነኝ። እና መኪናውን ላቆመው አለ። በመጀመሪያ ቤተ መንግስት እንትን ላይ ስለሆነ ማቆም አትችልም። አንተ ደህና ከሆንክ ዝም ብለህ ሂድ። ከዛ በኋላ በሙሉ ህፃናት ሁሉ ሳይቀር ፌንት አደረጉ። እና አንደኛው ዘማሪ ኤልያስ ምንድን ነበር የሚለው? ገና በምድራችን ላይ ገና እሳት ይወድቃል እንዲህ ነው የሚለው። እና ብርሃን ሞላው። ነገር ግን እኔ ስናገር እሳቱ ስለሚጨምር ያ አጠገቤ ያለው መኪናዋን የያዘው ጋሽ ማለት ነው እንዴት እንዳወቀ አላውቅም። ምንም ነገር እንድትናገር አልፈቅድም። እየተናገርክ በሄድክ ቁጥር ፓወር እየጨመረ ስለሚሄድ ዝም በል። መናገር ብቻ ሳይሆን ወደ ኋላ እንዳትዞራለኝ። ምክንያቱም አይቶ የነበረ ክብር ሲመጣ ፊት እያበራ በነገራችን ላይ እነዚህ ልጆች እኔ ሲያዩ የሚወድቁበት ዋናው ምክንያት ፊት የምን ስለሚሆን ነው? ስለሚያበራ። መጨረሻ ላይ ሄድን። እሱ ቤት ነው መድረስ ስላልቻል ፓስተር አብርሃም ጋር ገባን እና ሁሉም ፌንት አደረገ። አንድ እርምጃ ወሰደ። እሺ አንተ እንዳትወርዳለኝ እና 16 የሚጠጋ ሰው እየተሸከመ ጎረቤት ወጣ። በሩ ተከፍቶ፣ ምክንያቱም የሚጮሁት ነገር ኃይለኛ ነው። የእሱ ባለቤት ፌንት አደርጋለች። 4 ልጆቹ የሉ ራሱ እና ሁሉንም ሰው እያወረደ በጣም ደግሞ እንደ እንቅልፍ የተኛን ሰው መሸከም ከባድ ነውና በጣም ደክሞት ነበረ። ጎረቤቱ ሰላም ነው ተባለ። ግን አንድ ነገር ተናገረ። በጣም ግራ ገባውና ወንድም አለ ምን አለ? አቤት። ይህ ነገር ማርከሻ የለውም እንዴ አለ። ማርከሻ የለውም በሉት አጠገባቸው። ከላይ ከሰማይ ነው ከላይ የመጣውን ማንም ምንም አያቆመው።
ማለት ነው። አንዳንድ ጊዜ ተሳስቼ ሀረር እንደዚህ አንድ ጊዜ ገጥሞኛል። ሳላቅ እንዲህ ስንጠራራ ሾፌሩን የቤት መኪና ይዞ ነካሁትና ተው አትንካኝ ነው ይሻለዋልና ካትሪን ኩልማን ታላቅ የእግዚአብሔር ሴት ስለ እምነትና ስለ ጸሎት ጽፋለች። እንዲህ አለች: እግዚአብሔርን የሚያከብርና የሚያስከብር እምነት ነው። ስለ እምነት ስትናገር እግዚአብሔርን የሚያከብርና የሚያስከብር ምንድን ነው? እምነት። ነገር ግን ስለ ጸሎት ስትናገር እግዚአብሔር ለወንድና ለሴት ልጆች የሰጠው ታላቅ ኃይል የጸሎት ኃይል ነው። አሜን። በምድር ላይ እግዚአብሔር ለእኛ ለወንዶችና ለሴቶች የሰጠው ታላቅ ኃይል ጸሎት ነው። የምትጸልዩ ከሆነ በምንም ጉዳይ ላይ ኃይል ማግኘት ይችላል። በምንም ጉዳይ ላይ ምንም ነገር ቢመጣ አትፈተኑ። ገንዘብ ቢሆን ሌላ ነገር ቢሆን ዘላችሁ ትሄዳላችሁ ነው። በተደጋጋሚ በጌታ ፊት ሁልጊዜ አለቅሳለሁ። ምክንያቱም አንድ ኃይለኛ ጥያቄ አለኝ። እባክህ አንተ ጨለማውን አብርተህ ተራሮችን ንደ ከዚች ምድር አስወጣኝ። ይህች ምድር ሰው ትገላለች። ጌታ ሆይ በሕይወት የዘመን በኢትዮጵያ ቤተ ክርስቲያን መክፈት አልፈልግም። እባክህ 10 ዓመት ተንከራተት አሳርፈኝ እያልኩ የማለቅሰው በዚህ ምክንያት ነው። ምክንያቱም ይህንን የምልበት ዋናው ምክንያት አገሬን ጠልቼ ሳይሆን ኢትዮጵያ ውስጥ የእግዚአብሔርን ክብር የምትፈልግ ቤተ ክርስቲያን ስለሌለች፣ ካስፈለገ እንደኔ ራሳችንን ሰጥተናል የሚሉ ሰዎች በኔ ላይ የሚያደርጉትን ዘመቻ ብነግራችሁ ሪሊ ልባችሁ እግዚአብሔር በተደጋጋሚ ግድ የለም ጥቂት ጊዜ ቀርቶሃል በየቦታው ልጅ ውለድ ስላለኝ ነው እየተንከራተት ስለ ክብሩ ማዋል። አዘርዋይስ አኖፋናት አክራሪ አይደለም። ስለዚህ እግዚአብሔር እንዳይቀጣ እነዚህን ልጆች እግዚአብሔር ቀብቶ አንድ ደቡብ ውስጥ የሚኖር ድሮ ፌሎሺፕ ላይ ሁኜ የፌሎሺፑ መሪ ነበርኩና ቤት ለብቻ የተሰጥቶኛል። አስም እያስቸገረ እና የዱራሜ ልጅ ይመጣ ክፍል አለው ነገር ይመጣና ከፍቼለ እኔ እያጠናው ወይ የሆነ ነገር እየጻፍኩ ነው። በቃ ሄድኩኝ ይላል። እንዴ ምንድነው? ጸልዬ ነው? አዎ። ምን እያረከው? ትማ ይላል። ምን ነው? ጌታ ልብን ነው የሚያይ። እንደው ቢያንስ እንደው ተንበርክኮ ሰው ምን አለ እንደው መናገር እንኳን ቢያቅታችሁ አንዳንድ ጊዜ ነፍስ ደክማለች ንግግር ይጠፋታል አይደል? ያው የምናገረው ነገር ባይኖርም ዝም እላለሁ። ጌታ ያየኛል። ዝም አሜን። አትነሱ። ማቃታችሁን እንኳን ንገሩት ለጌታ። ዝም በሉ ይሁት ተከምባው ህዝቡ ነው ተኛ ጆሲ ይሷን ታፍካት እንደው ህይወትም እንደዚህ ለምለም ይሁን። ፓስተር አደራችሁ ይቅጠሏን ንካ ጀን ግንባሩ በሞገስ ይሁን። ጌታው ቢያዘታ አሜን በሉ። ጌታው ይበሉ። ዲጋርኩቻችሁን ጌታው ከእንግዲህ በኋላ የጸጋ በር አንኳኳለሁ። እኔ አውቃለሁ። ልብህ አይችልም። ትራራለህ፣ ትቀባኛለህ። አሜን። ሃሌሉያ። የሚጸልይ ሰው የጸጋን ብርበን ያደርጋል። አንድ ጉባኤ ላይ እግዚአብሔር ለሌት በዚህ ዓመት በሚያስደንቅ ሁኔታ ወደ አንቺ እመጣለሁ አላት እና ጉስቁልናዋን ሰው ሁሉ ያውቅ ስለነበረ እህቶች ሲባረኩ፣ ወንድሞች ሲባረኩ ሰይጣን ብቻ ነው የሚከፋው። መጨረሻ ላይ ጳጉሜ 5 ነው ድምፆ የመጣው። መስከረም አለፈ። አይ ምንም አይደለም ጌታ ታፈሰዋለሁ አለች። ጥቅምት ላይ ጌታ እንዲህ ብሎኛል እያለች እስከ የካቲት ሄደች። ካቲት ላይ ትንሽ ልባው ደካ። መጋቢት አለፈ፣ ሚያዝያ አለፈ፣ ሰኔም አለፈ፣ ሐምሌም አለፈ፣ ነሐሴም አለፈ። ነሐሴ ሲያልፍ ድሮም ፓስተር ነው ትንቢቱን ያመጣው። ፓስተር ዝም ብሎ ነው ለማጽናናት ነው እንጂ ከእንግዲህ ነቢያት ነው ምን ማን ነው ምናምነው ለሰብሰበች። የዓመቱ ጳጉሜ ደረሰ። ደግሞ ሰው ርዕስ በዚህ ርዕስ ላይ እንጠሪያለን ሲባል እሷ ርዕሱን ካዳመጠኝ በኋላ ጥግ ትይዝና የዳሞ ታዘብኩ ፓስተሩ በቃ የሆነ በሁለተኛው ቀን ሌላ ታዘብኩ ትላለች። ሰውየው ሁሉ ለመንካት ሰው ሁሉ ጌታ እባክህ ህሊናዋ ተጠንቀቅ። ጳጉሜ 4 ላይ